ዛሬም ተመልሰን ተገናኝተናል። ባለፈው ወሬ ፓርቱን ነበር ስናወራ የነበረው በባለፈው ቪዲዮአችን ላይ። ዛሬ ግን አነስ ያለች መለማመጃ የምትሆን የአፕሊኬሽን ሌአውት አዘጋጅቻለሁ። እሷን አንድ ላይ ዲዛይን እናደርጋታለን ማለት ነው። መጀመሪያ እንትኗን የሰራዋትን ሌአውት ላሳያችሁና ከዛ እሷን አብረን ዲዛይን እናደርጋታለን። ይሄን ይመስላል። ዩዘር ሎጊን አፕሊኬሽን ልንሰራ ነው ብለን እናስብና ይህችን ሌአውት በምን አይነት መልኩ ዲዛይን ማድረግ እንችላለን ኤግዜሜልን ተጠቅመን የሚለውን አብረን እናያለን ማለት ነው። ኢንትሮዳክሽኑ ላይ እንደነገርኳችሁ ኤግዜሜል በጣም ቀላል ለመጻፍ ምቹ የሆነ ማርክአፕ ላንጉጅ ነው። ስለዚህ በዛ መሰረት ኮዱንም እየጻፍን ድራግ ኤንድ ድሮፕንም እየተጠቀምን አብረን ያችን አፕሊኬሽን ሌአውቷን እንሰራለን ማለት ነው። በመጀመሪያ አንድ አፕሊኬሽን ልክ ክሬት ሲደረግ ባይ ዲፎልት የራሱ የሆነ ሌአውት አለው። ኖርማሊ አፕሊኬሽኖች ባይ ዲፎልት ልክ ክሬት እንደተደረጉ የሚኖራቸው ሌአውት ሪላቲቭ ሌአውት ነው። ነገር ግን እኛ ሌአውቶችን የምንጠቀመው ወይም ደግሞ የምንመርጠው እንደየአፕሊኬሽኑ ኦሪየንቴሽን ኦር እንደየአፕሊኬሽኑ ሉክ ኤንድ ፊል ስለሆነ ከነዚህ ሌአውቶች ውስጥ ለኛ አፕሊኬሽን የሚስማማውን እንመርጣለን ማለት ነው። ለዛሬ ባዘጋጀሁት ዲዛይን ላይ ሊኒየር ሌአውትን ነው የመረጥኩት። ሊኒየር ሌአውት ሁለት አይነት ነው ያለው። አንደኛው ኮንትሮሎችን ቨርቲካሊ የሚደረድርልን ነው። ልክ አንድ ሌላ ኮንትሮል ድራግ አድርገን ስናስቀምጥ ቨርቲካሊ ነው የሚደረድራቸው፣ ወደ ታች እየጨመረ ይሄዳል። ሆሪዞንታሊ ከሆነ ደግሞ ወደ ጎን ነው የሚደረድራቸው። ስለዚህ ሁለቱንም ኮምባይን አድርገን የዛሬ እኛን ሌአውታችንን ክሬት እናደርጋለን ማለት ነው። ስለዚህ ሜን ፕሮጀክቱ ሪላቲቭ ሌአውት ነው። ኦሪየንቴሽኑ ቨርቲካሊ ነው። ዋና ሌአውቶችን ኮምፕሌክስ ሌአውት ነው ክሬት የምናደርገው። ስለዚህ ቨርቲካሊ ሌሎች ሌአውቶችን ክሬት እናደርግና ከዛ በኋላ ሌሎች የምንጠቀማቸውን ኮንትሮሎች ደግሞ ዊዝን ዘ ሌአውት ድራግ እያደረግን አፕሊኬሽን ሌአውታችንን እንጨርሳለን ማለት ነው። እስኪ በመጀመሪያ ደረጃ ሌአውቶችን ድራግ አድርገን እናስገባ። ለምሳሌ እዚህ ጋር አፕሊኬሽናችን የመጀመሪያውን ብናይ ይሄኛው ዩዘር ሎጊን የሚለው ጀስት ቴክስት ነው። እሱን ቴክስት ዝም ብዬ ፍሮም ፎርም ዊጀት ሲጄ ድራግ አድርገዋለሁ፣ እዚህ ጋር አስቀምጠዋለሁ። ነገር ግን የሚቀጥለው አንድ ብቻ አይደለም። ዩዘር ኔም ጽፍና ቀጥሎ ቴክስት ቦክስ አለ። ስለዚህ ሆሪዞንታሊ አላይን መደረግ አለባቸው እነዚህ ሁለት ኮንትሮሎች። ስለዚህ ቀጥዬ ምን አደርጋለሁ ማለት ነው፣ ሆሪዞንታል ሌአውት ድራግ አደርጋለሁ። ሊኒየር ሌአውት ሆኖ ግን ሆሪዞንታሊ ኦሪየንትድ ሊኒየር ሌአውት ድራግ አድርጌ ያስቀምጣለሁ ማለት ነው። ከዛ በኋላ ቴክስት ቪው አመጣለሁ እዚህ ጋር። ቀጥዬ ደግሞ ቴክስት ፊልድ ስለሚያስፈልገኝ ከጎኑ አስቀምጠዋለሁ። ምክንያቱም ድራግ ያደረኩት ሌአውት ሪላቲቭ ሌአውት በት ኦሪየንቴሽኑ ምንድነው ሆሪዞንታል ነው ማለት ነው። ደብል ክሊክ አድርጌ ሶርሱን ባይ የዚህ ሌአውት ኦሪየንቴሽን እዚህ ጋር ባይ ዲፎልት ተቀምጧል። ድራግ አድርገን ስላስቀመጠው ነው። ግን እንጻፈው ብንል አንድሮይድ ድራግ ያደረግነው ሆሪዞንታል ኦሪየንትድ የሚለውን ስለሆነ ነው እዚህ ጋር ያላየ ነው። አንድሮይድ ኦሪየንቴሽን ከዛ ሆሪዞንታል ማለት ነው። በኮድ ብንጽፈው ኖሮ ግዴታ ኦሪየንቴሽኑን በእጃችን እንደዚህ መጻፍ ይጠበቅብናል ማለት ነው። ኦኬ ኔክስት ደግሞ ምን አለን? ይሄኛው ዩዘር ኔም እና የዩዘር ኔም ኢንፑት ቦክስ አለን። ከዛ ፓስወርድ አለን። ለፓስወርድ ፓስወርድ እና የፓስወርድ ኢንፑት ፊልድ የሚይዝልን ሌላ ሌአውት ያስፈልገናል። ሆሪዞንታሊ ኦሪየንትድ ሊኒየር ሌአውት ማለት ነው። እዚህ ጋር ድራግ አደረግነው። ከዛ ቴክስት አመጣን፣ እዚህ ጋር ቴክስት ቪው አመጣን። ከዛ ፓስወርድ ፊልድ ድራግ አድርገን ከጎን እናስቀምጣለን
ከዛ የመጨረሻው በተን ነው ሎጊን በተናችን ነው። ለሱም ሌአውት ያስፈልገናል ሆሪዞንታሊ ኦሪየንትድ ምክንያቱም ዩ ኔቨር ነው ከሎጊን በተን ቀጥሎ ካንስል በተን ሊኖር ስለሚችል ሆሪዞንታሊ ብናደርገው ጥቅም አለው እንጂ አይጎዳም። እዚህ ጋር እንሄዳለን በተን ድራግ እናደርጋለን። ይሄ ሎጊን በተን ነው ብንል ካንስል በተን ደግሞ ከጎን ማስቀመጥ እንችላለን። ሞር አድቫንስድ ያደረግነው ደብል ክሊክ አድርገን ቴክስት መቀየር እንችላለን። ሎጊን እንለዋለን። ስለዚህ አሁን የበተን አትሪቢዩት አለ አንድሮይድ ኮለን ቴክስት ሎጊን ነው አለ። ስለዚህ በእጃችን ጽፈን ቢሆን ኖሮ እነዚህን ነገሮች በሙሉ እንጽፋቸዋለን ማለት ነው። ስለዚህ እዚህ ጋር በተን አይዲ አለ የበተኑ አይዲ በኋላ አክቹአል ጃቫ ኮድ በምንጽፍበት ሰዓት ሪፈር እያደረግን አክሽን ኦር ደግሞ ኢቨንት ሃንድሊንግ የምንሰራው በበተኑ አይዲ ስለሚሆን ማለት ነው። ይሄ ደግሞ ሁለተኛው በተን ነው ካንስል ነው ብለን ያሰብነው ካንስል በተን ካንስል ብለን ቴክስቱን እንቀይራለን። የሌሎቹንም ኮንትሮሎች ቴክስት እንዲሁ ደብል ክሊክ ያደርግን እዚህ ጋር ብንመጣ ዩዘር ሎጊን ነው የሚለው ዩዘር ሎጊን ፎርም እንበለው ፎርም ከዛ ቀጥሎ ዩዘር ኔም አለ ደብል ክሊክ ዩዘር ኔም እንደገና ፓስወርድ አለ እዚህ ጋር ፓስወርድ ይሄው አፕሊኬሽናችን ዲዛይን አደረግነው ማለት ነው። በፒክቸር የነበረውን በኤክስኤምኤል አማካኝነት ሰራ ነው ማለት ነው። ሌላ ማሳመሩን ምኑን በሌላ ሴሽን ስለምናየው ዛሬ አናየው። ስለዚህ ኦሊኖን ኮንትሮሎችን እንዴት እንጠቀማለን የሚለው በቀላሉ በዚህ መልኩ ነው። ስንት ነገር አየን ማለት ነው። ሌአውት ምን እንደሆነ አይተናል። ስንት አይነት ሌአውት አለ፣ ምን አይነት ሌአውት ለአፕሊኬሽናችን ይጠቅመናል የሚለውን ዲሳይድ እናደርጋለን። ከዛ ቴክስት ፊልዶች አሉ፣ በተኖች አሉ፣ ሌብል ነው የምንላቸው ሌላ ላንጉጅ ላይ ለምሳሌ ሲሻርፕም ላይ ጃቫም ላይ ሌብል ብለን ነው ሪፈር የምናደርጋቸው እነዚህን። እዚህ ጋር ደግሞ ቴክስት ቪው ላቸዋል አንድሮይድ በራሱ ቋንቋ እነሱን አይተናል። በዚህ መልኩ በጣም ብዙ ኮንትሮሎች ናቸው ያሉት። እንደየ አፕሊኬሽናችን አይነት እንደየ አስፈላጊነታቸው የምንጠቀማቸው ኮንትሮሎች አሉ ማለት ነው። ስለዚህ ለዛሬ ይሄን ካየን ይበቃል። በሚቀጥለው ሳምንት ደግሞ እያንዳንዱ በተን ክሊክ ሲደረግ ምን ይሰራል የሚለውን ነገር እንዴት እንደምንጽፍ አብረን እናያለን ማለት ነው። መልካም ጊዜ።